አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ የማስማ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይነላው አልሐምዱሊላህ። እና ዛሬ ደግሞ የማሳያችሁ ቀለል ያለ የስንየት ሩዝ አሰራር ነው ማለት ነው። ከዚህ ሩዝን አጥቤ አዘጋጅቻለሁ። ሩዙን ከዚህ ሽንኩርትና ነጭ ሽንኩርት አለኝ። ከዚህ ደግሞ ሰደር ድጃጅ የቆራረጥኩት አለኝ። ከዚህ ደግሞ ቲማቲም አለ ማለት ነው። ቲማቲም ማድረግም አለማድረግም ትችላላችሁ። ከዚህ ጅዘርና ፍልፍል ባሪት አለኝ ማለት ነው። እና ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የደወል ምልክቷን በመንካት ማለት ነው። ነባሮችም ላይክ ሼር በማድረግ አበረታቱኝ ማለት ነው። እና ደግሞ ስለምታበረታቱኝ ከልብ ነው ማመሰግነው ሀባይቢ። እና ወደ አሰራሩ እንሄዳለን ማለት ነው። ወደ አሰራሩ ስንሄድ ዘይት ነው የሚበቃኝን ያህል ዘይት ጨምራለሁ። ሽንኩርቱና ነጭ ሽንኩርቱን አቆላለዋለሁ ማለት ነው ሀባይቢ። አሁን በዚህ መልኩ ሽንኩርቱ የተቆላላ ነው ማለት ነው ሀባይቢ። ትንሽ እስከሚል ድረስ በደንብ አቆላለዋለሁ ማለት ነው። ከዛ ሽንኩርቴ መቆር የለበትም። ቲማቲሙን ነው የምጨምረው ማለት ነው። ቲማቲሙን ጨምርና ከዛ ትንሽ ተዋለሁ ትንሽ አሁን ትንሽ ከዲንና ተዋለሁ ማለት ነው። አሁን ከዲንና ለተወሰነ ደቂቃ ተዋለሁ። እንግዲህ በዚህ መልኩ ያው ቲማቲሙ በራሱ ጊዜ ውሃ ስለሚወጣው እንደዚህ ብሏል። ቲማቲም የፈለገ ቲማቲም አለማድረግ የማይፈልግ ማለት ነው አለማድረግ ይቻላል። እኔ ግን ያው ሰዎች እንደዚህ ስለሚወዱ ቲማቲም አደርጋለሁ ማለት ነው። እንግዲህ በቀጣይነት የምናደርገው ምንድነው ድጃጁን ነው ማለት ነው ያቆራረጥኩትን ደስደር። አሁን እንግዲህ የዶሮውን ስጋ ጨምሬያለሁ፣ አዋህደዋለሁ አብሬ ማለት ነው። እንደምትመለከቱት አብሮ ገጥምና ተዋለሁ። ከዛ ትንሽ ደቂቃ ተውና ከትንሽ ደቂቃ በኋላ ባህራቴንና ማጂንና ጨምራለሁ ማለት ነው ሀባይቢ። እንግዲህ ከተመቻችሁ ላይክ ሼር በማድረግ አበረታቱኝ ማለት ነው ሀባይቢ። እንደዚህ ከዲንና ትንሽ እተዋለሁ ማለት ነው። እንግዲህ በዚህ መልኩ አሁን ጨምረው እንትን እያለ ነው እየበሰለ ነው። ባህራቴን ማጂ ምናምን ጨምራለሁ ማለት ነው። አሁን እዚህ የአረቦቹ የሚፈልጉትን የምትጠቀሙትን ባህራት አይነት ማለት ነው። ትንሽዬ ክርኩም አደርጋለሁ ማለት ነው። ከዛ ደግሞ ባህራት መሸከላ የምትጠቀሙትን የባህራት አይነት ማለት ነው እንደዚህ ጨምራለሁ። ከዚህ ደግሞ ፍልፍል አስወድ እንደዚህ ትንሽ ጨምራለሁ። ይሄ ፋብሪካ ነው የሚሉት እንግዲህ አረቦቹ። ፍልፍል መጥፎ ነው ግን የማያቃጥል ማለት ነው። ትንሽዬ ለጣዕሙ ይሄ ያው የሚያቃጥል ፍልፍል ሀር ነው። ትንሽ ነው የምጨምረው ስለሚፈጭ ማለት ነው። ከዛ ዋህደዋለሁ ሁሉንም ማለት ነው። ከአንድ ላይ ማጂ ጨምራለሁ። ማጂ ሮስት እንደዚህ አንድ ረባ ማጂ ጨምራለሁ። ከዛ ሁሉንም አላቀዋለሁ ማለት ነው በደንብ በዚህ መልኩ አሁን በደንብ ተዋህደ። ከዛ እስከሚበስልልኝ ድረስ ገጥሜ አቁላላለሁ ማለት ነው ሀባይቢ። በዚህ መልኩ እንግዲህ ተዋህዷን እተውና ገጥመዋለሁ ማለት ነው። ከትንሽ ደቂቃ በኋላ ፍልፍል ባረዱንና ጅዘሩን ጨምራለሁ ማለት ነው ሀባይቢ። ከዚህ ደግሞ ትንሽዬ መልህን በቃኝን ያህል ጨውና ዘይት አድርጌ የሩዙ መቀቀያ ውሃ ነው ማለት ነው። ሩዙን እጨምራለሁ ማለት ነው በዚህ መልኩ እንግዲህ
በዚህ መልኩ የሩዜን አበስላለሁ ማለት ነው። አባቢ ሩዙ ከበሰለ በኋላ አሳያችኋለሁ ማለት ነው። እንግዲህ ያው እንደምትመለከቱት ክሽናው እየበሰለ ነው። አሁን የምጨምረው ፍልፍል ባረዱንና ጀዘሩን ማለት ነው። እሱን ጨምራለሁ። ያው እንግዲህ በዚህ መልኩ ጨምሬያለሁ ማለት ነው። ሀባይቢ እንደምትመለከቱት የተወሰነ ደቂቃ አከርነዋለሁ። ይቅርታ ጨው አልጨመርኩም ነበር ማለት ነው። ማጅ ጨምሬ ነበር፣ ግን የተወሰነ ጨው መጨመር አለብን። አልጫ እንደ አላስቸው ነበር። አሁን ይሄ እንትኑ መረቁ እንግዲህ ነሸፍ እስከሚል ድረስ እተዋለሁ ማለት ነው። እሱም ይበስላል። እንግዲህ በዚህ መልኩ እንደምትመለከቱት ከትንሽ ደቂቃዎች በኋላ ያው እየነሸፈና እየደረሰ ነው ማለት ነው። ሀባይ ገልቢ እንደምትመለከቱት ነሸፍ እስከሚል ድረስ እተዋለሁ። ከዚህ ደግሞ ያው እንግዲህ ሩዝና ነጭ ሩዝ እያበሰልኩ ነው ማለት ነው። እና ያው እንደዛ አድርጋችሁ ሰርታችሁ ሞክሩ። ሀሪፍ ነው፣ ሀሪፍ አሰራር ነው። በጣም የወዱታን አረቦች ማለት ነው። አሁን በዚህ መልኩ ከራስ ትሽ ነው አብቁቷል ማለት ነው። ሀዋይ ይሄን ይመስላል እንግዲህ ከመጨረሻው የምናየው ይሆናል ማለት ነው። አብቅቷን ሩዜን ደግሞ ሩዙን እናያለን። ያው ሩዙም እንግዲህ እየመጠጠ ነው። ዋው ያው ተደርሷል ማለት ነው። ነሽፏል ማለት ነው። ትንሽ ነው የቀረው። በደንብ ውሃው እስከሚመጣ ድረስ እንጠብቃለን ማለት ነው። እንግዲህ እንደምትመለከቱት በዚህ መልኩ አልቋን ከስኒው ነው የማደርገው ሩዝ ነጩን። ይሄ ደግሞ ሶስት ምናምን የምሰራበት ነው ማለት ነው። ተከታተሉኝ እንግዲህ እስከ መጨረሻው ድረስ። አባይቢ በጣም ቆንጆ ምግብ ነው ማለት ነው። ሰርታችሁ ሞክሩት። አሁን ሩዙ ወደ ስኒዬ አደርጋለሁ ማለት ነው። ስኒዬ ያው ትንሽ ነው። እኔ ሰዎቹ ትንሽ ስለሆኑ በትንሽ ስኒዬ ነው የሰራሁት ማለት ነው። እንግዲህ እንደምትመለከቱት ሩዙን አድርጋለሁ። ከዛ ያዘጋጀሁትን የዶሮ ስጋ ነው የምጨምረው ማለት ነው። ስኒያው ሙሉ ለሙሉ እንትን እንድላርጌ አዳርሳለሁ። እንግዲህ በዚህ መልኩ ስኒያው ያው አውጥቷል ማለት ነው። ጨምሬያለሁ። ትንሽዬ ሩዝ ጨምሬበታለሁ ማለት ነው። እንግዲህ እንደምትመለከቱት በስሱ ነው የጨመርኩት ላውን ሩዝ ማለት ነው። አሁን ወደ ሶሱ አሰራር ነው የምንሄደው። እንደምትመለከቱት ስኒያው ይሄን ይመስላል። ቆንጆ ነው ማለት ነው። ከዚያ ሶሱን ነው የምሰራው ላውን እና ተከታተሉኝ። እንግዲህ እንደምትመለከቱት ያው ጆብን ሳይል 3 ማንካ አድርጋለሁ ማለት ነው። እንደ ስኒያችሁ ነው የምታደርጉት። ከዚያ ገሽጣ ማለት እና አንድ እንትን አድርጋለሁ። አንድ እልባ ምንድነው ስሙ ይሄ ገሽጣ ማለት ነው። አንድ አድርጋለሁ። ከዛ የማደርገው ደግሞ ምንድነው የምነው ስሙ ሀሊብ ከሬማት ጣብኽ እሱን እጨምራለሁ። እንደምትመለከቱት ከሬማት የሚበቃኝ ያህል ጨምሬያለሁ። ትንሽ እጨምራለሁ እንደዚህ ማለት ነው። በትንሽ ነው የምጨምረው። ከዚያ ሁሉንም ያኔ አዋህደዋለሁ። እንግዲህ በዚህ መልኩ ሶሱ አልቁቷን ማለት ነው። በደንብ አዋህደዋለሁ። ያው ብርቱካኔ የሆነው ይሄ ራንሹን ስለጨመርኩበት ነው። ትንሽዬ ይሄን ጨምሬያለሁ።
ሸን ሎኑን ያኔ የቀየረው እሱ ነው። የሌላችሁ አለማድረግ ይቻላል ሀባይቢ። በነገራችን ላይ ግድ አይደለም፣ ግን እኔ ስላለ እና ሰዎቹ ስለሚወዱት ብቻ የማደርገው ሶሳት ምናምን እንደዚህ ስለሚወዱ ማለት ነው። ካላስ ወደ ስኒዬ አደርጋለሁ ማለት ነው። እንግዲህ ያው ስኒው በዚህ መልኩ ወደ ፎርን ጨምራለሁ። እንግዲህ እንደምትመለከቱት በዚህ መልኩ አልቋል። ያው ትንሽ ከመሃል ላይ ሎኑ ያው እንትን ብሏል ማለት ነው እንጂ ቆንጆ አሰራር ነው። ሰርታችሁ ሞክሩት ሀባይቢ። ከልብ ነው የማመሰግነው። ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ ማለት ነው። ነባሮቹም እንግዲህ ላይክ ሸር አድርጉ። ቪዲዮውን ከወደዳችሁት ላይክ አድርጉ ማለት ነው ሀባይቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።